እናቴን አፋልጉኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እህት ወንድሞቼ በሙሉ በቅድሚያ የማክበር ሰላምታዬን እያቀረብኩኝ ይህን መልእክት ሼር፣ ኮፒ ሊንክ፣ ላይክ በማድረግ ትተባበሩ ዘንድ እጠይቃለሁ። በ1977 ዓ.ም በወሎ ክፍለ ሀገር ተከስቶ በነበረው የረሃብና ድርቅ አደጋ ምክንያት አብዛኛው የህብረተሰብ ክፍል በሞት ሲለይ፣ አብዛኛው ደግሞ የተወለደበትን ቀዬ ለቆ ለመሰደድ ተገዷል። በመሆኑም የጉዳት መጠኑ በእናቶችና ህፃናት ላይ ድርብርብ ሆኗል። በዚህም የተነሳ እናት፣ አባት፣ እህት፣ ወንድም በአጠቃላይ ዘመድ ያልተገናኘበትና የትም ተበታትኖ የቀረበት ዛሬ አፋልጉኝ የምላችሁን ወንድማችሁን ጨምሮ መጠየቂያ ቦታ የጠፋቸው ስንቶች እንዳሉ የኔ ህይወት ምስክር ነው። በወቅቱ በተከሰተው የረሃብና ድርቅ አደጋ ምክንያት ወላጅ እናቴ ወይዘሮ ጠጀ መንግስቴ ተሰማ ወይም አያል ከወሎ ክፍለ ሀገር ይዛይ በመውጣት እኔን ለህፃናት ማሳደጊያ አስረክባ እሷ ወዴት እንደሄደችና የት እንደገባች እስካሁን ድረስ በህይወት ትኑር ትሙት የሚታወቅ መረጃ የለም። ለእርዳታ የወሰዱን ድርጅቶች እንኳን በጊዜው ሙሉ መረጃ ባለመያዛቸው የደረሰብን አሰቃቂ ሁኔታ በጊዜው ብቻ ሳይሆን በህይወታችን ሙሉ የማይመለስ የዕለት ተዕለት ጥያቄ ሆኖብናል። ሆኖም ግን ወላጅ እናቴን እስካሁን ማግኘት ባለመቻሌ የደረሰብኝን የኔነት ጥያቄ በየግለሰብ ህይወታችሁ ውስጥ ብትመለከቱት ምን ያህል አስከፊ መሆኑን እንደምትገነዘቡልኝ እርግጠኛ በመሆኔ ወላጅ እናቴን በመፈለግ እንድታግዙኝ እየጠየኩ በወቅቱ በተከሰተው ድርቅና ወላጅ እናቴ ወደ ሰፈራ ጣቢያ ይዛኝ በመሄድ ይዛኝ ሄደች ሲሆን በተለይም ከጋምቤላ 18 ኪሎ ሜትር ርቀት ላይ በምትገኘው ፊኝዶ ሰፈራ ጣቢያ ቆይታ በማድረግ እኔ ወደ ጋምቤላ ህፃናት ማሳደጊያ ስገባ እሷ የት እንደሄደች እውቅና የለኝም። በመሆኑም በ1977 ዓ.ም ተከስቶ በነበረው ረሃብ ከወሎ ክፍለ ሀገር ወጥታችሁ ማረፊያችሁን ፊኝዶ ሰፈራ ጣቢያ ያደረጋችሁ አባትና እናቶች በመፈለግ እንድታግዙኝ በአክብሮት እጠይቃለሁ። ተፈላጊ እናት ወይዘሮ ጠጀ መንግስቴ ተሰማ ወይም አያል፣ የትውልድ ቦታ ደሃና ወረዳ ሲልዳ ሩፋኤል፣ አባቷ መንግስቴ ተሰማ ጉበና፣ አድራሻ ላስታ ቡግና፣ እናቷ ሙጭቴ መንግስቱ፣ አድራሻ ቋሊሳ ዙሪያ ወይም ሲፍላ ሚካኤል፣ እህትና ወንድሞቿ ደበስ መንግስቴ ተሰማ፣ በሬ መንግስቴ ተሰማ፣ ሞገስ መንግስቴ ተሰማ፣ እናኑ መንግስቴ ተሰማ፣ ጌጡ መንግስቴ ተሰማ፣ አሰፋ መንግስቴ ተሰማ ናቸው። ፈላጊ ልጇ ታደሰ ጌቱ መኮንን